ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም አረፉ። መንግስት በመኪና አስመጪዎች ላይ የጣለውን አዲስ መስፈርት ተከትሎ በተፈጠረው ክፍተት ንግድ ፍቃድን ለማደስና አዲስ መኪናን ለማስገባት ከመንግስት ሰራተኞች ከፍተኛ ጉቦ እየተጠየቁ መሆኑ ተጋለጠ። ትምህርት ሚኒስቴር ያወጣው አዲስ መመሪያ ተከትሎ ታዋቂ ያልሆኑ የግል ትምህርት ቤቶች ፍቃዳቸው ሊነጠቁ መሆኑ ተዘገበ። ሱዳን በኢትዮጵያ ተዋጊዎች ላይ የሞት ፍርድ ልታስተላልፍ ነው ተባለ። ሰላም ውድ ቤተሰቦቻችን፣ እነዚህንና ሌሎች ተጨማሪ መረጃዎችን ለእናንተ እናደርሳለን። በቅድሚያ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጠይቃለን። ወደ መረጃዎቻችን እንለፍ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ባለውለታዋና መንፈሳዊ አባት አጣች። የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ የነበሩት ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸው ተሰምቷል። ብፁዕነታቸው በሀገር ውስጥ በነበራቸው ሐዋርያዊ አገልግሎት ብቻ ሳይወሰኑ በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ በመሆን ለብዙ ዓመታት ቤተክርስቲያንን በታማኝነት አገልግለዋል። የቅዱስ ሲኖዶስ ጽሕፈት ቤት እንደገለጸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ የብፁዕ አቡነ ዕንባቆም ሥርዓተ ቀብር ጥር 19 2018 ዓ.ም በተማሩበት በመነኮሱበት እና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ይፈጸማልም ተብሏል። ለቅዱስ ሲኖዶስ ለቤተሰቦቻቸውና ለመላው የመንፈስ ቅዱስ ልጆቻቸው እግዚአብሔር መጽናናትን እንዲሰጥልን እንመኛለን። ውድ ቤተሰቦቻችን አብራችሁን ስለምትሆኑ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንድታደርጉም እንጠይቃለን። መንግስት በመኪና አስመጪዎች ላይ የጣለው አዲስ መስፈርት ተከትለው በተፈጠረው ክፍተት የመኪና አስመጪ ንግድ ፍቃድን ለማደስና መኪና ለማስገባት በመንግስት ሰራተኞች ከፍተኛ ጉቦ እየተጠየቀ መሆኑን ተጋለጠ። በዚህ ምክንያት በአዲስ አበባ የመኪና ገበያ ላይ ያልተጠበቀና ከፍተኛ የዋጋ ንረት መከሰቱ ተሰምቷል። የመኪና አስመጪዎች እንደገለጹት ቀደም ሲል በ6000 ብር ብቻ ይታደስ የነበረው የንግድ ፍቃድ አሁን ላይ መንግስት መስሪያ ቤት ውስጥ ካሉ ህገወጥ ሰራተኞች አማካኝነት ለአንድ መኪና ብቻ እስከ 150,000 ብር ጉቦ እየተጠየቀ ይገኛል። ይህ የሙስና በር የከፈተው መንግስት የመኪና አስመጪዎች የራሳቸው ጋራጅ እንዲኖራቸውና ከሚያስመጡት መኪና አምራች ኩባንያ ጋር ቀጥተኛ ስምምነት እንዲያቀርቡ የሚያስገድድ መመሪያ በማውጣቱ ነው። አስመጪዎቹ እነዚህን መስፈርቶች በፍጥነት ማሟላት ባለመቻላቸው ፍቃዳቸው ሳይታደስ የቀረ ሲሆን ክፍተቱን የተጠቀሙ አንዳንድ የመንግስት ሰራተኞች ጉዳዩ የገቢ ምንጭ አድርገውታልም ተብሏል። ይህንን ተከትሎ በአዲስ አበባ ከተማ ገበያ ላይ 1 ሚሊዮን ብር ጭማሪ ታይቷል። በተለይም ከጅቡቲ ሆነ የቻይና ገበያ ላይ ምንም አይነት የዋጋ ጭማሪ ሳያሳዩ የነበሩ የኤሌክትሪክ መኪናዎች በአዲስ አበባ ገበያ ግን ያለ ምክንያት በ1 ሚሊዮን ብር ጭማሪ አሳይቷል ተብሏል። ነጋዴዎቹ ለጭማሪው የሚሰጡት ምክንያት እጃችን ላይ ያለው መኪና ሸጠን በህጋዊ መንገድ ላይ ማስመጣት የማንችልበት ሁኔታ ውስጥ ስላለን በተጋነነ ዋጋ ለመሸጥ ተገደናል የሚል ነው። ይህ ሁኔታ በገበያው ላይ ከፍተኛ መቀዛቀዝ የፈጠረ ሲሆን ሸማቾችም ግራ መጋባት ውስጥ ወድቀዋል። ነጋዴዎቹ አሁን እየተተገበረ ያለው ጉቦ አሰራር አቅም የሚፈታተንና የንግድ ስርዓቱን የሚያዛባ መሆኑን የሚመለከተው የመንግስት አካል ለጉዳዩ አፋጣኝ መፍትሄ እንዲሰጥ ጥሪ አቅርበዋል ተብሏል። የትምህርት ሚኒስቴር ያወጣው አዲስ መመሪያ ተከትሎ የተማሪዎች ቁጥር ቢያንስ 30% የውጭ ዜጋ ያልሆኑ ታዋቂ የግል ትምህርት ቤቶች ወይም ኢንተርናሽናል የሚለውን ደረጃቸውን እና ፍቃዳቸው ሊነጠቁ መሆኑ የካፒታል እንግሊዝኛ ጋዜጣ ዘገበ። የጋዜጣው መረጃ እንደሚያመለክተው እንደ ካምብሪጅ አካዳሚና ፍሊፐር ያሉ ጨምሮ በርካታ ተቋማት ይህንን መስፈርት የማያሟሉ ከሆነ ደረጃቸው ወደ ሀገር በቀል ትምህርት ቤቶች ዝቅ ይደረጋል። ይህ ማለት ትምህርት ቤቶቹ እስካሁን ሲሰጡት የነበረው እንደ አይቢ የብሪቲሽ ወይም የአሜሪካ ስርዓተ ትምህርት እርግፍ አድርገው በመተው ወደ ኢትዮጵያ ብሔራዊ ስርዓት ትምህርት እንዲገቡ ይገደዳሉ ማለት ነው። ይህ መረጃ መሰማቱን ተከትሎ በውጭ ምንዛሪ ሲከፍሉ የነበሩ ወላጆች ከፍተኛ ቁጣና ድንጋጤ ውስጥ ገብተዋል። አንድ ወላጅ እንደገለጹት 30% የውጭ ዜጋ ከሌለ በሚቀጥለው ዓመት ትምህርት ቤቱ ወደ ሎካል ይቀየራል ተብለናል ሲሉ ተናግረዋል። ወላጅ ይህ ድንገተኛ ለውጥ ልጆቻቸው የለመዱት የምርምር ላይ የተመሰረተ ትምህርት አሰጣጥ ወደ ሽምደዶ መያዝ በመቀየር ተማሪዎችን የወደፊት እጣ ፈንታ ያበላሻል የሚል ስጋት አላቸው። ትምህርት ሚኒስቴር በበኩሉ ኢንተርናሽናል ትምህርት ቤቶች ፍቃድ የተሰጠው በዋናነት ለውጭ ዜጎች ወይም ለዲፕሎማቶችና ለውጭ ሰራተኞች ልጆች እንዲያገለግል እንጂ የሀገር ውስጥ ባለጸጎች ልጆች ከሀገራዊ ትምህርት ጥራት ቁጥጥርና ፈተና የሚያበልጡበት ወይም መሸሸጋ እንዳይሆን ለመግታት ማቀዱን አሳውቋል። ተንታኞች እንደሚሉት ይህን አስገዳጅ ሕግ በኢትዮጵያ የሚኖሩት የውጭ ሀገር ባለሙያዎች ልጆቻቸውን የሚያስተምሩበት አስተማማኝ ትምህርት ቤት በማጣት ሀገር ለቀው እንዲወጡ እንዲሁም አቅሙ ያላቸው ኢትዮጵያውያን ልጆቻቸውን በለጋ እድሜያቸው ወደ ውጭ ሀገር እንዲልኩ በማድረግ የውጭ ምንዛሬ ሽሽትን ሊያባብሱ እንደሚችል አስጠንቅቋል። ትምህርት ቤቶቹ በጉዳይ ላይ ለመማከር እየተሰባሰቡ መሆኑም
ተሰምተዋል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ለፈጥኖ ደራሽ ኃይሎች ወግነው ተሰልፈዋል የተባሉ ኢትዮጵያውያንን ጨምሮ 122 የውጭ ሀገር ዜጎች ላይ ክስ መመስረቱ ተሰማ። የክሱ ዝርዝርና ተከሳሾቹ ማንነት የሱዳን የወንጀል ምርመራ ቢሮ ዳይሬክተር ኢንትሳ አብዱል ሙታር እንደገለጹት እነዚህ ተከሳሾች ከኢትዮጵያ፣ ኮሎምቢያ፣ ቻድና ደቡብ ሱዳን የመጡ ቅጥረኛ ተዋጊዎች ናቸው። ተከሳሾቹ በሱዳን ጦር ላይ በግንባር ቀደምትነት ሲዋጉ እንደነበረም ተገልጿል። ዳይሬክተሯ አጽንኦት ተሰጥቶ እንደተናገሩት ተከሳሾቹ የተመሰረተባቸው ክስ የውጊያ ወንጀል በመሆኑ ጥፋተኝነታቸው ሲረጋገጥ የሚጠበቅባቸው ቅጣት በእርግጠኝነት የሞት ፍርድ እንደሆነ አሳውቋል። ሌሎች አስደንጋጭ መረጃዎች ጦርነቱ ከተጀመረ ወዲህ በሱዳን 188405 የሚጠጉ የተለያዩ የወንጀል ክሶች ተመስርተዋል። በግዳጅ ተሰልፈው ሲዋጉ የተገኙ 135 ህጻናት ተለይተው ለቤተሰቦቻቸው መመለሳቸውም ተገልጿል። ይህ ክስ በኢትዮጵያና በሱዳን መካከል ያለው ግንኙነት ምን ያህል ሊያሻክረው እንደሚችል የብዙዎች ስጋት ሆኗል። በተለይ በሞት ፍርድ ዙሪያ የሚሰጡ ውሳኔዎች የዓለም አቀፉን ህብረተሰብ ትኩረት ይስባሉ ተብሎም ይጠበቃል። ውድ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉም እንጠይቃለን።